የተፈራው ደርሷል። የህወሓት ቡድን በአፋር ክልል ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 ደብድቧል ሲል የአፋር ክልል መንግስት አስታወቀ። ክልሉ ቡድኑ የለመደውን የሽብር ተግባሩን በግልጽ ጀምሯል ሲል ከሷል። ቀጥሎም በዛሬው ዕለት ማለትም በቀን 26/02/2018 ዓ.ም የአዛውንቶች የህወሓት ጉጅሌ ወይም ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲሉ አሳውቋል። ይህ የህወሓት ጠብ ጣሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለስ ቢማጸኗቸውም የህወሓት ቡድን አሻፈረኝ በማለት ግጭቱን አስከትሏል ብሏል። ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና የወሰናችንን ክብር የማስጠበቅ እንዲሁም ራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነታችንን እንደምንወጣ እንገልጻለን ሲል የአፋር ክልል መንግስት አስታውቋል። ይህ ክስተት እንደተፈጠረ በሰዓታት ልዩነትም አቶ ጌታቸው ረዳ መግለጫ ሰጥተዋል። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንንም ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። ቲክቫ ኢትዮጵያ እንዳስነበበው ከሆነ የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መደድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላ ቀርነትን የሙጥኝ ያለው ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነትን ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽ ከመስጠት ተቆጥቧል ብሏል። አቶ ጌታቸው ረዳ እንደገለጹትም የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህንንም የአዛዡና የዴታውን የሻዕቢያን አጀንዳ ለማስፈጸም የተደረገ ነው ብለዋል። የተፈጸመው ትንኮሳ በጀነራል ፍስሐ ማንጁስና በጀነራል ዮሐንስ በሚባሉ የትግራይ ሰራዊት አመራሮች ምክንያት ነው ያሉት አቶ ጌታቸው ማቆም ያለባቸው እነርሱ ናቸው ብለዋል። ጦር አውረድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትሩ ጌታቸው በትግራይና በአፋር በኩል ያላችሁት የትግራይ ሰራዊትና የትግራይ የሰላም ኃይል የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብ ሰው 3ኛ ዓመቱን ያስቆጠረውን የፕሪቶሪያን ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። ከዚህም ጋር ተያይዞ ጥቅምት 25 2018 ዓ.ም ከሰዓት በኋላ በትግራይ ኃይሎችና በትግራይና በአፋር ክልል አዋሳኝ በሚገኙት ራሳቸውን የትግራይ የሰላም ኃይል ታጣቂዎች ብለው በሚጠሩት መካከል ግጭት መቀስቀሱን የተለያዩ የማህበረሰብ ገጾች እያዘዋወሩት ይገኛሉ። ውጊያ በተከፈተበት አካባቢ ህወሓትን በትጥቅ ትግል ለመታገል የተደራጀው የሐራ መሬት ተዋጊዎች ይገኛሉ። በሀገር ሽማግሌዎች የተደረገላቸውም ሽምግልና አሳፈረኝ በማለት በትላንትናው ዕለት ብቻ 6 ቀበሌዎችን በጉልበት የተቆጣጠሩ ሲሆን የአካባቢው ነዋሪዎች ወደ አጎራባች ወረዳዎች እየሸሹ መሆኑን በአካባቢው የሚገኙ ምንጮች እየጠቆሙ ይገኛሉ። ተኩሱ በዙ 23 በዲሽቃና ሞርታር የታገዘ ቢሆንም ይህ የተገመተና የተጠበቀ ድርጊት ነበር ተብሏል። በዓለም አቀፍ ህግ መሰረት ጦርነትን ለመጀመር የጦርነቱ አስፈላጊነትና የጀማሪዋ ሀገር የስጋት ደረጃ ይታይ። ይህንን ለማስቀረት ሀገራት ጦርነቱን የሚያስጀምረውን የመጀመሪያ ተኩስ ለመክፈት አይፈልጉም። ከዓለም አቀፍ ግዴታቸው ጋር ተቃርኖ ተጠያቂነት ውስጥ ያስገባናል በሚል ከዚህ ይልቅ በተዘዋዋሪ መንገድ ዛቻዎችን፣ መግለጫዎችን በመጠቀም አንደኛው ሀገር ቀድሞ ወደ ውጊያ እንዲገባ ለማድረግ ይሞክራሉ። ከዚህም የተሻለ መንገድ አለ። የራሳችንን ውጊያ ሌሎች እንዲዋጉልን ማድረግ። አሁን እየተፈጠረ ያለው ሁኔታም ይህን ይመስላል። ሻዕቢያ በቀጥታ የጦርነት ጀማሪ ከምትሆን የበሰበሰ ዝራብ አይፈራም ነውና ነገሩ ህወሓትን እንደ መሸጋገሪያ ድልድይ በመጠቀም ኢትዮጵያን ወደ ጦርነት ጎትታ ለማስገባት ያሰበች ትመስላለች። አሁን የተጀመረው ውጊያ ግን ከቀደሙት ውጊያዎች ብዙ ሊለይ ይችላል። በጥቅምት 24 2013 ዓ.ም ህወሓት የኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ ጥቃት ከጀመረ በኋላ በነበረው የዓመታት ጦርነት የተፈጠሩ ነገሮችን ላገናዘበና ላስተዋለ ሰው ይሄኛው ውጊያ ከሱ በብዙ ነገር እንደሚለይ መረዳት አያቅተው። በአሁኑ ሰዓት ትግራይ ውስጥ ብዙ ታጣቂ ኃይሎች ይንቀሳቀሳሉ። ይሄ ደግሞ አሁን ውጊያውን የጀመረው ህወሓት እንደ ልቡ የትግራይ ህዝብን እየዘወረ ሐሳቡን እንዳያስፈጽም ያደርገዋል። የህወሓትን ጦር ራሱ በትጥቅ ትግል ለመዋጋት የተቋቋመ የትግራይ የሰላም ኃይል የሚባል ታጣቂም አለ። ይሄ ማለት መንግስት መከላከያ ሰራዊቱን ተጠቅሞ ሙሉ በሙሉ ጦርነቱ ተዘፍቆ መግባቱ ያን ያህልም አስፈላጊ ላይሆን ይችላል ማለት ነው። መንግስት የሚፈልገው የጦር ሜዳ ላይ ድል ምናልባትም ከህወሓት ተቃራኒ ያሉ ኃይሎችን በተመጠነና በተጠና መልኩ በማገዝ ሊያመጣው ይችላል።
የተለየ ሁኔታ ይሄ ነው። ከህወሓት ጀርባ ሻዕቢያ ይኖራል። ከትግራይ ሰላም ኃይል ጀርባ ደግሞ የኢትዮጵያ መንግስት የውክልና ጦርነት እንደሚሉት አይነት። የህወሓት ታጣቂዎች ትላንት ጥቅምት 26 2018 ዓ.ም የተቆጣጠሯቸውን መጋሌ በምትባል ከተማ ስር የሚገኙ 6 መንደሮች፣ አንደኛ ወረዳ፣ ሁለተኛ ኩሳ በበራ፣ ሶስተኛ ደያ፣ አራተኛ ገዳ ባላ፣ አምስተኛ ግርማ ሀጋ፣ ስድስተኛ ሚልኪ እንደሚባሉ ለማወቅ ተችሏል። ቶንሳ በተባለ ሌላ አካባቢ በከባድ መሳሪያ የታገዘ ውጊያ ሲደረግ ማምሸቱን እየወጡ ያሉ መረጃዎች ያመላክታሉ። ዛሬ የአፋር የጸጥታ ኃይሎች መንደሮችን ከወረሩት የህወሓት ታጣቂዎች ጋር ተኩስ ሊገጥሙ ይችላሉ በሚል ስጋት በርካታ ነዋሪዎች አዳሩን መሸሻቸውን ምንጮች ይጠቁማሉ። ጌታቸው ረዳ ይህ እንቅስቃሴ ለህዝቡ ስቃይ ለማምጣትና ህዝቡን ለመጨፍጨፍ የሚደረግ የክህደት እንቅስቃሴ ነው ብለዋል። እናንተ ኋላ ቀር ቡድኖች ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላችሁ አውቃለሁ። ይህ እንዲሆን በፍጹም አታስቡ። የትግራይ ጦር ማለትም የትግራይ ሰራዊትና የትግራይ የሰላም ኃይል ትግራይን ከፌዴራል መንግስት ጋር በምንም መልኩ የሚያጋጭ አጀንዳ የላቸውም፣ እናንተም እንዲሁ ብለዋል። ስለዚህ ይህ ኋላ ቀር ቡድን የሻዕቢያ አጀንዳ መጠቀሚያ እንዳይሆን መታገል ያስፈልጋልን ብለዋል። የምስራቅ አፍሪካ ቀጠና እንግዲህ ፋታ ያጣበት ጊዜ ላይ ነው ያለው። ወትሮም ሰላም ያጣው ይህ ቀጠና አሁን ደግሞ ሁሉም የምስራቅ አፍሪካ ሀገራት በሚባል ደረጃ ወደ ውጊያዎችና ወደ ሙሉ ጦርነት እየገቡ ነው ገብተዋል። እዚህ ላይ የጎረቤታችንን የሱዳንን የእርስ በርስ ጦርነት እናንሳ። ዓለም ዝም ያላት ሱዳን ውስጧን እያለቀች በሱዳን ጦርና በአርኤስኤፍ ወይም በፈጥኖ ደራሽ ኃይሉ መካከል በተቀሰቀሰው ግጭት ዋና ከተማዋን ካርቱምን ጨምሮ መላ ሱዳን በስቃይ ውስጥ ትገኛለች። ከሰሞኑ ረዥምና አስከፊ ውጊያ የተካሄደባት የአልፋሽርን መሬት የፈጥኖ ደራሽ ኃይሉ ከብዙ ግፍና ጥፋት በኋላ ተቆጣጥሯል። በሰብአዊ መብት ጥሰት የሚተቸው ፈጥኖ ደራሽ ኃይሉ ይህቺን ቦታ ሲቆጣጠር ብዙዎችን በጅምላ ጨፍጭፏል፣ ደፍሯል፣ ንብረትም አውድሟል ተባለ። ከሳተላይት ምስሎች መረዳት እንደሚቻለው በኤልፋሽር መሬት ላይ ጭፍጨፋ እንደተፈጸመና የጅምላ መቃብሮችም እንደሚገኙ ነው። በብዙ መልኩ ዓለም አቀፍ ድርጅቶችና ሀገራት የፈጥኖ ደራሽ ኃይሉን ቢኮንኑም እንደ የተባበሩት አረብ ኤሚሬትስ ያሉ ቀጠናው ላይ ጥቅምና ሐሳብ አለኝ የሚሉ ሀገራት ደግሞ አይዞን እያሉት ይገኛሉ። የሱዳን ጦርን የሚመራው አልቡርሃንን በበኩሉ ግብጽ፣ ሳውዲና መሰል ሀገራት ከጀርባው አሉ። የሱዳንን ጦርነት ያነሳንበት ምክንያት አሁን በአፋር በኩል ህወሓት የጀመረው ውጊያ ተባብሶ የሀገር ለሀገር ጦርነት ቢሆን መድረሻችን ምናልባትም ሱዳን ወዳለችበት አስከፊ ደረጃ እንደሚሆን ለመረዳት የኢትዮጵያ መንግስት ከሩሲያ፣ ቻይና፣ የተባበሩት አረብ ኤሚሬትስና በተወሰነ መልኩ ቢሆን ከአሜሪካ ጋር ወዳጅነት አላቸው። የኤርትራ መንግስትም ከግብጽ፣ ቻይና፣ ሶማሊያና ሩሲያ ጋር ጥብቅ ቁርኝት አላቸው። በውይይት ፍቱ የሚሉ ሀገራት ባይጠፉም እሳት ላይ ነዳጅ የሚያርከፈክፉ ሀገራት ግን የሉም ማለት አይደለም። አሁን የኢትዮጵያ መንግስትን ብልጥና ትልቅ ውሳኔ የምንጠብቅበት ሰዓት ነው። ይህን የሙሉ ደረጃ ጦርነት በምን ሊያስቀር እንደሚችል ማሰብ አለበት። ምክንያቱም ጦርነትን ተጠቅሞ ሐሳብን ሙሉ በሙሉ መሬት ላይ ማውረድ አዳጋች እየሆነ ስለመጣ ከውጭ ሀገራት ጋር ጦርነት ከመክፈት በፊት ለተከፈተው ጦርነት አደገኛ ምላሽ ከመስጠት በፊት አስቀድሞ የውስጥን ጉዳይ በተወሰነ መልኩ ቢሆን ማረጋጋትና ማሻሻል ይበጃል። ከፌዴራሉ መንግስት ጋር በኦሮሚያና በአማራ ክልል የሚገኙ እየተዋጉ ያሉ ታጣቂ ኃይሎች ይህን አጋጣሚ እንደ አንድ ጥቅም ማግኛ መንገድ እንደማይወስዱትም ምንም ማረጋገጫ የለም። ህወሓት ያኔም እንዳደረገው የመጀመሪያውን ተኩስ ተኩሷል። የፌዴራልና የአፋር ክልል መንግስት ምላሽስ ምን ይሆን? ይህንን ወደፊት የምናየው ይሆናል።